እንግዲህ ፓስፖርት ለሳምንት የተላገኘው የቶሮንቶ ሃውስ ማርኬት በጣም ከባድ ነበር። አሁን ሴፕቴምበር ነው። በጣም ብዙ ኢንተርናሽናል ተማሪዎች መጥተዋል። ቤት ማግኘት ትንሽ ከባድ ነበረ ሴፕቴምበር እስክታልፍ ድረስ። አሁን ገና ኦገስት አጋማሽ አካባቢ ላይ ኦገስቷን ነበረ ሙቮት ማድረግ የነበረብኝ። እንደ አጋጣሚ ሆኖ አንድ ሀበሻ አገኘውና እያከራዩ ነበረ። ዋን ቤድሩም አንድ ራሱን የቻለ መታወት ለጊዜው እዛ ተከራይቻለሁ እንግዲህ ቁልፋችንን ልቀበል እየሄድኩ ነው። እስኪ ውስጥ እንግባና ያለውን እናያለን። Hi Leila. How are you? How's it going? It's going well. Good to see you. Nice to see you too. How is everything? Everything's going perfect. What about you? Nice. Everything is good. How's the weather? Today's mild, right? Today's mild compared to the previous days? Yeah, exactly. Yes. Snow is melting and I'm glad for that actually. Yeah, absolutely. Avidan, they give me a code. You can write it down and you are going to enter the building through that code. It's like keyless entrance. So, ቁልፋችንን ተቀብለናል። አሁን ይሆን ለንከራይ ሄድን ነው። የሆነ እቃችሁ የምታንቀሳቀሱበት መኪና አለ። እሱ ሬንት እናደርጋለን። እቃችንን ሸክፈን ወደ አዲሱ ቤት እንገባለን ማለት ነው። አም ኤክሳይትድ። ደክሞኛል ግን ትናንትና ማታ ኳስ ጫወት ነው ያመሸሁት እስከ 1 AM ድረስ እስከ ሌሊቱ 7 ሰዓት ድረስ ፎቶኛለሁ። እንዴት እቃ እንደማመላለስ አላውቅም። በቃ አም ኤክሳይትድ። It's a new beginning. ዴስቲኔሽናችን ጋር ደርሰናል። ከዚህ ይሄ ነው መሰለኝ ቫኑ ራይት። ቫናችንን እንይዛለን፣ እንቆሰቁሰዋል። ቁልፋችንን ተቀብለናል። የመጀመሪያ ነው እንግዲህ ትራክ ስነዳ ሆፉሊ በሰላም እንደርሳለን። በለው ደርቋል እኮ በረዶ። እንዴ ማርሽ እንዴት ነው መቀየረው? ምንድነው ማረገው? አላቅም። ራሱ አፕዴት ልስጣችሁ። ቅድም 11 ሰዓት አልነበረ ያነሳሁት መኪናው? አሁን 12 ተኩል ሆኗል። 1 ሰዓት ተኩል ቁጭ ብያለሁ እዚህ። በቃ በረዶ ላይ ስታክ ነው፣ አይነሳም መኪናው ምናምን። እና እስኪ አሲስታንስ እየመጣ ነው ምናምን ብለውኛል። ታገለን እንግዲህ ለማንሳት እየገፋንም ለመውጣት ሞከረን ምናምን አልሆነም። እንጠብቅ እንግዲህ። ምንም ማድረግ አይቻልም። አበሳጭተውኛል በጣም። 1 ሰዓት ተኩል ዌስት አደረጉብኝ። አሁን ስንት ነገር የምጨርስበትን ሰዓት በቃ እንግዲህ ተበሳጭቼ ምንም ማመጣው ነገር የለም። ከ3 ሰዓት ነው ምናምን ጥበቃ በኋላ ትራኬን አግኝቻታለሁ።
ሌላ ትራክ ሌላ ቦታ ሄጄ ምናምን እና የሌለ ስቅቅ ነው የሚያደርገው። በቃ ከፍቶ ምናምን ግን ደስ ይላል። ከፍ ይሉኝ እንደ ያሉት ከጎኔ መኪና የሆነ መለካት ምናምን ኤስቲሜሽን ምናምን የለም። አስፍቼ ምናምን ነው የምዞረው። ቀልድ የለም። ዴስቲኔሽናችን ደርሰናል። ደክሞኛል። እንዴት ነው የሚቆለፈው ነገር? ደግሞ እኮ ትንሽ እቃ ነው ያለችኝ። እሺ አዲሱ ቤት እንግዲህ አንድ ቀን አድረናል። አሁን ቅርብ ሰዓት ነው የተነሳሁት። እንደምታዩት እንግዲህ ባዶ ነው። እዛች ጋር አንድ ወንበር ብቻ ነው ያለችው። ፒሲ ምናምን አለ። ወንደላጤ ነበርኩ እንግዲህ for the past year and a half. ለዚህ የሚያክል ሳሎን የሚበቃ ፈርኒቸር የለኝም። ቀስ እያለ ነው የሚመጣው። መጀመሪያ ቤቱን እናገኛለን፣ ከዛ በኋላ ፈርኒቸሩን እናስገባለን። ብቻ ይመጣል። ቫይቡ ቀስ እያለ ነው የሚመጣው። I'm really excited የምር አዲስ ጅማሬ ነው። just imagine it። እዚህ ጋር ኤስቴቲክ የሆነ ሶፋ፣ ከዛን ኤሪያ ረግ ይኖራል፣ ቲቪው እዛ ጋር ይቀመጣል፣ ላምፕ እዛ ጋር ትኖራለች። ከዛ የሆነ ሼልፍ ነገር እዚች ጋር ከዛም ፕላንት ምናምን በቃ ፕላንት የሌለ ነው የሚመቸኝ። የዛሬው ቪዲዮአችን ይሄን ይመስላል። ቀጣይ ቪዲዮ እስከምንገናኝ ይመቻችሁ።